ላይ 6 አይነት ስራዎች አሉ። እነሱ ስራዎች ምንድናቸው የሚለውን ነገር ዛሬ በዝርዝር እናያለን። ሰላም ቤተሰቦች፣ ውድ ፋሚሊዎች እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። ይሄ ኤፍደብሊው ዩቲዩብ ነው። ኤጀንት ፋሲካው እባላለሁ። ዛሬ ደግሞ ኒኪ ላይ ውስጥ ስንት አይነት ስራ አለ? 6 አይነት ስራዎች አሉ። 6 አይነት ስራዎች ምን ናቸው? እንዴት ነው የሚሰራ እና ደግሞ የትኛው ስራ ያዋጣናል የሚለውን ነገር በዝርዝር እናያለን። ስለዚህ አብራችሁ ሁኑ እስከ መጨረሻው። ከ10 ደቂቃ ትበልጥ ቪዲዮትን በደንብ ተመልከቷት። ምን እንደሚሰራ አይታችሁ አውቃችሁ ትገቡ እኔ እመክራችኋለሁ። ስለዚህ በደንብ ተከታተሉኝ፣ በደንብ አዳምጡኝ። አሁን ምን እናደርጋለን መሰላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይሄንን ቤተሰብ ይሄንን ፋሚሊ እናሳድገው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከእናንተ ምንም የሚቀነስባችሁ የሚጎልባችሁ ነገር የለም። እኔ ግን ያበረታተኛል፣ ያሳድገኛል፣ እንዳድግም ያደርገኛል። ስለዚህ ኮሜንት ቦታው ደግሞ ለእናንተ የተፈቀደላችሁ ኮሜንት ማድረጋችሁ እንዳይረሳ። ኮሜንት አድርጉ፣ ጻፉልኝ። የሚሰራላችሁ የምትፈልጉት ነገር ካለ ጻፉልኝ፣ እሰራላችኋለሁ። ኮሜንት አድርጉ፣ አየዋለሁ እኔ። ስለዚህ ወደ ቪዲዮ እንሂድ። ከዚህ ስትል ከዛ በእድሜ መቀለድ ያለኛሁን አብሰልስለው የገብቼ ከየላምጣው። እሺ አንደኛ ላይ ምን እንሰራለን? ኒኪ ላይ ብለን በአንደኛ ደረጃነት ምን እንሰራለን ካላችሁን፣ ታስክ የቀን ታስካችንን እንሰራለን። ዴሊ ታስክ አለ። ዴሊ ታስክ የምንሰራቸው 21 አይነት ታስኮች አሉ። እነሱን በመስራት ኒኪ ላይ ብለን ኢንካም ማግኘት እንችላለን። ዴሊ ታስካችንን በመስራት ኢንካም ማግኘት፣ የማይቆም ኢንካም ማግኘት እንችላለን። ይሄ ምንድነው? ራሱን የቻለበት ታስክ ርዕስ ላይ እናየዋለን። 21 አይነት ታስኮች አሉ። ለምሳሌ ላይቭ በመቀመጥ ላይቭ ላይ በመስራት እናገኛለን። በሁለተኛ ደረጃ ደግሞ ፓርቲ ላይ ሰዎች ቤት በከፈቱ ቤት ተቀምጠን እናገኛለን። ወይም ደግሞ ክለብ ጋር በሚገኙ ታስኮች እየሰበሰብን ኢንካም እናገኛለን። ግን ይሄ ኢንካም አመርቂ ወይም ያረካናል ብለን አናስብም። እኔ ታስክ ስሩ ብዬ የምመክራችሁ ለምኖች መሰላችሁ? ለጀማሪዎች፣ ለኒው ካመሮች፣ አዲስ ለገባችሁ ልጆች ሳምንቷን ፕላትፎርሙ እንድታውቁት እንድትለማመዱ ስለሚረዳችሁና ስለሚጠቅማችሁ ሳምንቷን ታስካችሁ ስሩ ብዬ መክራችኋለሁ። ከዛም በኋላ ግን ሌላ ስራዎች ስላሉ ዛ ስራዎች ጋር ነው የምንሄደው። ስለዚህ አንደኛ ስራው ኒኪ ላይ ጋር ምንድነው? ታስክ ነው። ወደ ሁለተኛ ስራ ስናልፍ ደግሞ ምንድነው? ኢንቪቴሽን ምንድነው? ሰዎችን መጋበዝ፣ አዳዲስ የሚመጡ ልጆችን በመጋበዝ በአንድ ሰው እስከ $12.5 ድረስ ህጉ ይላል። እሱን በዝርዝር እናየዋለን በሌላ ቪዲዮ። ግን ደስ የሚለው ነገር ከሌላ ፕላትፎርም ለየት የሚያደርገውና የሚያስደስተው ነገር ለሴትም ለወንድም ይችላል። ምክንያቱም ወንዶች በዜሮ ሌብል ላይቭ መግባት ይችላሉ፣ ሴቶችም እንደዛው። ስለዚህ ኢንቪቴሽን ከሌላ ፕላትፎርም ለየት የሚያደርገው ነገር ለሴትም ለወንድም ይሰራልናል። በአንድ ሰው በትንሹ ላይቭ ላይ ሳምንት ከሰራለን እስከ $4.5 እናገኛለን። በሴትም በወንድም ላይቭ ላይ 6ቱን ቀን 12 ሰዓት ማለት 6ቱን ቀን 2 ሰዓት ከሰራልን $4.5 እናገኛለን። በአንድ ሰው ይሄን ሰራን ማለት በሁለት በሶስት ሰው ዊዝድሮ ማድረግ እንችላለን ማለት ነው። አሪፉና ኢንካም እየተገኘበት ያለ እንደ ጀማሪ እንደ ሆስት ወይም ኤጀንት ሆናችሁ ጀማሪ በኢንቪቴሽን በጣም ይገኝበታል። በጣም ከሚባለው በላይ እየተሰራበት ያለ ፕላትፎርም ነው ኢንቪቴሽን። ስለዚህ ኢንቪቴሽን ላይ ትኩረት አድርጋችሁ ስሩ። ታስክ ከምትሰሩ ታስክን ካልኳችሁ አንደኛው ላይ ያንን ከምትሰሩ ኢንቪቴሽን ብትሰሩ ነው እመክራችኋለሁ። ኢንቪቴሽን በጣም ይገኝበታል። እኛም እያገኘንበት ነው፣ እየሰራንበት ያለነው ነገር ነው። ኮሚሽን እንዳለ ሆኖ ኢንቪቴሽን ግን በጣም ይገኝበታል። ስለዚህ ትኩረታችሁን ኢንቪቴሽን ላይ አድርጋችሁ አዳዲስ ልጆች የሚመጡ ልጆችን ለምሳሌ አሁን የምትጋብዙ እንዴት መሰላችሁ? አንደኛ ጓደኛችሁ ሊሆን ይችላል፣ ሁለተኛ ቤተሰብ ሊሆን ይችላል። ከዛም አልፋችሁ ደግሞ እናንተ አቅም ካላችሁ እናንተ እሰራለሁ ብላችሁ ካመናችሁበት ሌላ ፕላትፎርም ላይ ሄዳችሁ ማስታወቂያዎችን በማስተዋወቅ ላይቭ ላይ በመቀመጥ ወይም ሌላ ባነሮችን እየሰሩ በመልቀቅ ከነሱ ኢንካም ማግኘት ይቻላል። ለምሳሌ ኮሜንት ጋር ኤፍፒ ጋር አሁን ለምሳሌ ፖስት ሲደረግ ፖስት በተደረገው ላይ ኮሜንት ውስጥ ገብተን ኮሜንት በመጻፍ ኢንቪቴሽን መስራት እንችላለን። ላይቭ ላይ ደግሞ ቲክቶክ ጋር ገብተን መስራት እንችላለን ማለት ነው። ስለዚህ እናንተ የመስራት ፍላጎት ካላችሁ በኢንቪቴሽን በቀን ቢያንስ በትንሹ $10 ትሰራላችሁ። እናንተ መስራት አቅም ካላችሁ ኢንቪቴሽን የምትንቀሳቀሱ ከሆነ ሌላ ፕላትፎርም ላይ እየሄዳችሁ ሰግጣችሁ መስሩ ከሆነ ትሰራላችሁ። ግን እናንተ ማትንቀሳቀሱ ምንም ካልሆነ ደግሞ $10 ጭራሽ እንዳታስቡት። ምንም አይገባም በኪሳችሁ፣ ምንም ብር የለም ከሰራችሁ ለምሰጣችሁ። እሺ ወደ ሶስተኛ ላይ ደግሞ ኤጀንት ይባላል። ኤጀንት ማለት የፕላትፎርሙ ተወካይ ማለት ነው። የፕላትፎርሙ ተወካይ ስንሆን አዳዲስ የሚመጡ ልጆችን እንመዘግባለን፣ ቲም እናዋቅራለን፣ ቲማችንን እንገነባለን። ከየትኛው ፕላትፎርም እየሄድን ልጆችን እናመጣለን፣ እንሰበስባለን። በየትኛው ፕላትፎርም ስንል ደግሞ ምን እንሰራለን መሰላችሁ? ኢንቪቴሽንም እየሰራን ነው፣ ኤጀንትም እየመዘገብን ነው። በስራችን ልጆችን እናመጣለን፣ ኤጀንት እናደርጋለን፣ ሆስት እንመዘግባለን ማለት ነው። ይሄ ምንድነው? ኔትወርክ ማርኬቲንግ ነው። ስራው ኔትወርክ ማርኬቲንግ ነው። ስለዚህ ኔትወርክ መዘርጋት ግዴታ ይጠበቅብናል። ያን ኔትወርክ ለመዘርጋት ምን ያስፈልገናል? ሰው ለብቻ ይሰራ። ይሄ ፕላትፎርም ለብቻችን ልስራ ለብቻ ሊደግ በፍጹም የማይታሰብ ነገር ነው። ስለዚህ አብረን ማደግ ከፈለግን አብረን የምናደግ ከሆነ ምንድነው የሚያስፈልገን? ኔትወርክ ማርኬቲንግ ነው አይደለ? ሰው ያስፈልገናል። ስለዚህ አሪፍ ልጆችን አሪፍ የሚሰሩ ልጆችን እየተንቀሳቀስን እያመጣን አሪፍ በቃ ቲማችንን መገንባት ይጠበቅብናል። ቲማችንን ከገነባን ኤጀንት ኮሚሽን እንዴት ነው የሚሰለው? ለምሳሌ ልበላችሁና ኤጀንት ኮሚሽን እንዴት እንደሚሰላ ልግለጽላችሁ። ኤጀንት ኮሚሽን ለማንኛውም ኤጀንት ለሆነ ልጅ
ከላይ ስዕሉ ጋር አሳያችኋለሁ። እሱ በፎቶ ማንኛውም ኤጀንት የሆነ ልጅ ዲ ሌብል ላይ ነው ሆኖ የሚሰጠው። ኤጀንት ሲሰጠው ዲ ሌብል ስንት ፐርሰንት ነው? 4% ኮሚሽን ነው የሚያስበው። ግን ከሰራ እስከ ስንት ፐርሰንት መሄድ ይችላል? እዚህ ላይ ብላይ ሱፐርስታር ኤስኤስ ማለት ሱፐርስታር 20% ድረስ መሄድ ይችላል ኤጀንት ሌብል ማለት ነው። ስለዚህ ከአንድ ሰው ኤክስቼንጅ ሲያደርግ ሱፐርስታር ገባ ማለት ኤክስቼንጅ ሲፈጸም ጊፍት ስንቀያየር 30% እናገኛለን ማለት ከ30% ላይ 20% እናገኛለን። ይሄ የሚሆነው ምንድነው? እኛ ጠንክረን ከሰራን 20% የማንደርስበት ምንም ምክንያት የለም። ስለዚህ ከሁሉም ስራ አሪፉ ኤጀንት ነው። ኤጀንት ስንሰራ በጣም እናገኛለን። የኤጀንት ስራ ቲም እንገነባለን። የገነባኖችን ቲም እናሰለጥናለን፣ እናስተምራለን። ምንድነው የኤጀንት ስራ? የኃላፊነት ስራ ነው። ኃላፊነታችንን እንወጣለን። የሚመጡ ልጆችን እናስተምራለን፣ እንገነባለን ቲም። ከገነባነው ቲም ላይ ደግሞ እኛ ኮሚሽን እናገኛለን ማለት ነው። በኮሚሽን መልኩ ተጠቃሚ እንሆናለን። ስለዚህ ሶስተኛው ስራ ይሄን ይመስላል ማለት ነው። እሺ አራተኛ ስራ ጋር ይጃለሁ። አራተኛ ስራ ምንድነው ካላችሁኝ ደሞዝተኛ መሆን። ደሞዝተኛ መሆን እንዴት ነው የሚሆነው? አሁንም ከኤጀንት ጋር ይሄ ይያዛል። ኤጀንት ኮሚሽን ስንሰራ ኤጀንት ሆነን ልጆችን ስንሰበስብ ቲም ስናዋቀር ቲም ስንገነባ አራተኛው ሌቭል ላይ እንደርሳለን። አራተኛው ሌቭል ምንድነው? ደሞዝተኛ መሆን። ከሌሎች ፕላትፎርም ለየት የሚያደርገው ነገርም ሁለተኛውና ምርጡ እዚህ ፕላትፎርም ላይ ጠንክረን ከሰራን ደሞዝተኛ እንሆናለን። እንዴት ነው ደሞዝተኛ የምንሆነው? በመጀመሪያ ደረጃ ኤጀንት ሌቭላችን ቢ መድረስ አለበት። ቢ ከደረሰ በኋላ ደግሞ ኤጀንት ሌቭላችን ቢ ከደረሰ በኋላ ምን ይጠበቅብናል? በወር $1000 መስራት አለብን። በወር 2 ወር ድረስ $1000 እንሰራለን። ከዚህ በፊት ግን ምን አደርጋለን? ለፕላትፎርሙ ጥያቄ እናቀርባለን። ደሞዝተኛ መሆን ፈልጋለሁ ብለን እንላለን። ኮሜንት እንጽፍላቸዋለን። በምንድን ኮንታክት አስ ጋር እናናግራቸዋለን። ፒዲ የሚባል አለ። ፒዲ እሱን ከተሰጠን በኋላ በወር $1000 በወር $1000 $2000 በሁለት ወር ከሰራን ምን እንሆናለን ማለት ነው? የወር ደሞዝተኛ እንሆናለን። ስለዚህ አሪፉና እየተሰራበት ያለው ሰዎችም የሚሰሩበት በምንድነው? ኮሚሽን ኤጀንት እንሰራለን። ከዛን ደግሞ ወራዊ ደሞዝተኛ እንሆናለን ማለት ነው። ስለዚህ ወደ 5 ደረጃ ምን እንሰራለን ካላችሁ ታለንት ምንድነው? ጥበብ፣ ያለንን ጥበብ ለምሳሌ በሙዚቃ ሊሆን ይችላል፣ ኦር ደግሞ በዘፈንም በዳንስም በተለያዩ በሃይማኖት ነገሮች እየሰራን እያዝናናን ሰዎችን እያስተማርን ቁም ነገር እያስጠበቅን እያዝናናን ለምሳሌ ቲክቶክ፣ ዩቲዩብ ወይም ኤፍቢ ላይ ላይቭ ላይ ተቀምጠን ሙዚቃዎችን በመስፈን ቀልዶችን በመቀለድ ከጊፍተሮቻችን ጊፍት እንደምናገኙ እዚህ ፕላትፎርም ላይ ማለት ከጊፍተሮቻችን ጊፍት እናገኛለን። ፕላትፎርሙ ደግሞ የሚደጉመን ነገር አለ ማለት ነው ከታለንት። ስለዚህ 5ኛ ስራችን ይሄ ነው። 6ኛ ምንድነው? 6ኛ ደግሞ ጌመር በመሆን ጌም በመጫወት። ጌም ምንድነው? ቁማር ነው። አንደኛ ነገር ቁማር ነው። ይሄን ማወቅ አለባችሁ። ኮይን ይዘን እንገባለን። ቁማር ነው። አንደኛ ነገር ቁማር ነው። ይሄን ማወቅ አለባችሁ። ኮይን ይዘን እንገባለን። ኮይን መድበን እንጫወታለን። እኛ መጀመሪያ ኮይን መመደብ ይኖርብናል። ኮይን መድበን እንጫወታለን። ከበላን ከተበላን ተበላን። ይሄ የሚሆነው ምንድነው? ስሜታችሁን የምትቆጥቡ የጌም ልምድ ያላችሁ ልጆች ብትጫወቱ እመክራችኋለሁ። ደግሞ በሁለተኛ ደረጃ ምን አለ? ጌም ስትጫወቱ አንደኛ ነገር ኮይን ያስፈልጋችኋል። ብዙ ኮይን ይዛችሁ ስትገቡ የማሸነፍ እድላችሁ ሰፊ ነው። እናም ሌብላችሁን አፕ ስታደርጉ ደግሞ ሌብላችሁ ትልቅ ሲሆን ለማሸነፍ እድላችሁ አሪፍ ነው። ስለዚህ 6 አይነት ስራዎች እነዚህ ናቸው። እኔ የምመክራችሁና አስሩት የምላችሁ ምንድነው? ኢንቪቴሽን እና ኤጀንት ኮሚሽን። ኤጀንት ኮሚሽን ከሰራን አሪፍ ኢንካም እናገኛለን። ማንም እዚህ ፕላትፎርም ላይ መጥቶ ሁሉም ሰው እየሰራና አሪፍ ኢንካም እያገኘበት ያለ ምድረው ካላችሁ ኤጀንት ኮሚሽን። በኤጀንት ኮሚሽን የማይቋረጥ ኢንካም ነው የምናገኘው። የማይቋረጥ በኢንቪቴሽን ደግሞ እስከ ሳምንት ድረስ ነው። እስከ ሳምንት $4.5 እናገኛለን። ግን እስከ ልጁ ፈጣንና አክቲቭ ነው ኮይን የሚገዛ ከሆነ ምናምን እስከ $61 ድረስ በ3 ወር ድረስ እናገኛለን። ይሄ ይከብዳል። 4.5 ግን በማንኛውም በቃ ላይቭ ከሰራ ብቻ እናገኛለን ማለት ነው። ስለዚህ እኛ ምንድነው መስራት ያለብን? ኤጀንት ኮሚሽን እና ኢንቪቴሽን ለሳምንት ነው። ይሄኛው ያዋጣል። ኮሚሽን ደግሞ ዘለቄታ አለው። ምክንያቱም ኤጀንት የምንገነባው ቲም እኛ ከምንገነባው ቲም ለምሳሌ የልጅ ሊሆን ይችላል። ዘራችን የዘር ሀረጋችን እየሰፋ ነው የሚሄደው። በቃ አይቋረጥም። ስለማይቋረጥ ኮሚሽናችንን በዛ ልክ እየሰፋ ስለሚሄድ ይሄንን ስሩ። የዛሬ ቪዲዮአችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። እንደተማራችሁበት አውቃለሁ። ቀጣይ ቪዲዮ ደግሞ የቀን ታስካችን ምን ይመስላል የሚለውን ነገር